አንቺ በጣም ቆንጆ ነሽ ወላሂ አመሰግናለሁ አይደል አመሰግናለሁ አካም ነጉማ አካም ወይ ማሚ አንድ ነው የተጫወትን ጥያቄ ወይስ ይብቃ እንደው ይብቃ እስኪ ትንሽ እኔም ታብታብ ላስደርግ እና በጣም አንቺ መልካም ሰው ነሽ እልት ያመሰግናለሁ ያ ደምና ይኸው አድርግላችሁ አሜን እንትን ሰምተሻል ሻሩካንና በጣም ሰበር ዜና ልንገርሽ ዛሬ የሚገርም ዜና እትኑ ሚስተር ሻሩካን ጀራው ሮሚዮ እትኑ ታይታኒክ ፊልም አይተሽ ከሆነ የፍቅር ምሳሌ የሚባሉት ጃክ እና ሮዝ ናቸው በፊልም ደረጃ ነው ሻሩካንና እንትና ራኒ ፊልም ነው በጣም አደገኛ የፍቅር ሮሚዮና ጁሊያ አዎ ገባሽ እና እኛ ደግሞ የኢትዮጵያ እነዛ ፊልም ናቸው ተባለ እኛ ደግሞ የአፍሪካ የአንደኛ የኢትዮጵያ ሁለተኛ ምስራቅ አፍሪካ ሶስተኛ የመላው አፍሪካ እንደ ማሚና ለምሳሌ ሰዎች ስትገጥሚ እንደ እንትናና እንትናቲ እንደ ሰብለ ወንጌልና እንደ ፍቅር መቃብር አይባልም ቀረ አስቀረ ነው ፍቅር እስከ መቃብር አስቀረ ነው ቶሚና ጄሪ እንደ ማሚና ሰሚራ ልክ እንደ ቶሚና ጄሪ እንደሚባሉት ቶሚና ጄሪ እኮ ጠላታሞች ናቸው ቶሚና ጄሪ እንደማንና ማል ብዬ ልንገርሽ ቶሚና ጄሪ ኦኬ ልጅ ቶሚና ጄሪ ብለሽ ሰርች ብታደርጊ የሚጣሉ ናቸው ተስማምተው የማያውቁ አትጣሉም እናንተ ነይ ያካት ጎትታቱም ሲጅስ እንደዚህ ያታደርጋል እስኪ እሷን ጠይቀን ከሌለክ ምን ብያለሁ እንደ ጠጅ መጠጣት ጠላ መጠጣት እያሉ ይሄን ጠላ የሚገደፉ ሰዎች ናቸው እንጂ ብዙን ጊዜ ሰው የሚያስቀይሙት እኛ ከድዋ ሰዎች ያዝራ ሰዎች ነን በፍቅር ነው እናቴ አረ እንደው አላህ እንደው ጀነትን ይወቃ ሰጥቶሽ ምናምን ይጀል ይጀምራል ወለድልኩ እሷን እንደ ወለደችው ታዲያ እሷን እኮ والله لازم እና መጫቢት ነው እንደዚህ የምታደርጋት አዎ እና የታለ ልጅ ቆይ እዚህ ጋር والله ይሄ የእንትን ምልክት 40 የሚሰጠው እንዲህ አይነት ምንድን ነው የሚባለው ምን አይነት ያውን የሰጠው ስፒች ቻሌንጅ 40 ሽቶ 40 ሽቶ ሰጥቶኝ ለካ ሽቶ ነው እኔ እኮ እንትን የዶሮ እንትን አልኩ እግር በየባለፈው ሲስቁ ነበር የዶሮ እግር አልኩ እስኪ ፍቅርህን ገለጽላት ማሚ እናቴ ስላንቺ እመኚኝ ኒኩሌ ቶክሳለሁ ስላንቺ አርግምትኝ ስፒች ቻሌንጅ ነው ማይ ፋሚሊ እሷ እንደዚህ እንዳላስታውሳችሁ አፌን ልታስር ፈልጋ ነው እህታችን እና እጅግ በጣም ወድሻለሁ እና በጣም አፈቅርሻለሁ ስላንቺ እመኚኝ ሙሉ ቆይ ልፈልግ ምን ነው ተቀየርሽ ከኛ ፍቅር በለጠ አንድ አንበሳ ገና አንበሳ መሰበኝ የለም ይወግም ምን አስበህ ነው ወላ እንዴት በከሚስ ቀን ማለት ነው በከሚስ ቀን እንደው እንደዚህ የዱዓ ሰዎችን አይቶ ይሄን ፍቅር ይሄን ገቢና ወላሂ አንቺ እኮ ብቻሽን ተቋም ነሽ እኮ አንቺ ብቻሽን ጆሽ በቃ እየተሟላሽ ምን ብዬ ልንገርሽ እየተሟላሽ አራታው ከጀነት የተለኝ ይቅርብኝ እኛ እኮ ግርግር እኮ እናቴ አታምርብኝ
دي جدي مريض بيساقو منو لا እና ብሮ እና ጥያቄ ጠይቀሽ ነበር። አዎ ፍቅርን ገለጽልኛል። እሺ እናቴ እማኝን ልቤ ውስጥ ገብተሽ ተጎዝጉዘሽ አልወጣም ካልሽ ቆይተሻል። ለወደፊቱም አትወጪም። እኔ ስላንቺ ነገርኩሽ። ከኒኩሌር የሚበልጥ ነገር ኒኩሌር ተኩስ ቢባል እስማማለሁ። ስላንቺ እኔ የምኖረው ላንቺ ምንም በዚህ ዓለም ላይ በአንቺ የተነሳ ሸይም አይገኝም። እሺ ነገር ወላሂ ላዚ በጣም ነው የምወድሽ እናቴ እሟብሰ እሺ ትሄዳለች ሁሌ ሄደች። አዎ እሷስ እገለሽልኛች አማርኛ ይወቡ እሺ ኦሮምሽማን አማርኛ አልችልም። ችግር የለም እንሰማለን። ግን ቤታ ኦሮም ከነ ቤታ ወዳለሁ ምን አለች? ወዮ እኔ ኩሌር ቢኖር እመኘኝ ወጥቼ ተኩሳለሁ። አየየየየየ ሰው እኮ ለካ ነሸጥ ማለት ማለት ነው። እየወጣ ይሄን ክላሽ ወደ ላይ የሚያንጣጣው ለካ ወዶ አይደለም። ወላሂ ላዚ ምን ተኩሳለሁ አለች። እናቴ ስሚኝ፣ ሰው ነሸጥ ሲያደርገው አልኩሽ እየወጣ ይሄን ክላሽ 33ቱን በአንድ ዲዲዲዲ እያለ እንደ ጨቤ ሰው የሚተኩሰው ለካ ወዶ አይደለም። ወላሂ እኔም ተኩሳለሁ። ወላሂ ተኩሳለሁ ቢሉ ወየው አሁን ተረዳኋችሁ። አሁን አወኩላችሁ። ላኢላሀ ኢለላህ እናቴ ማንኝ ቦምቦሮቦራለሁ ስላንቺ ማሚ አቃጥዬ ነው የምወድህ አለች። እቺ ሲጃለለ ምን በርቼ ሲጃለለ በርቼ ማለት ገደብ የለኝም። ሰማሽላ ገደብ የለኝም። የምትገርም ናት እኮ እኔ አንዳንዴ ሳስብ እንደው ድንገት አሁን እኮ ሰው ሞቶ ጀነት ይገባል ይነሳል ታውቂያለሽ አይደል? ድንገት አንዳንድ ጊዜ የሆነ ጀነት ነው እንደ ያለው እያልኩ እንትን እላለሁ። ወላሂ አንድ ጨዋታ እንጫወታ እባክሽ። እንደ አንበሳ ትፍስት እንዳመ ግኘው እስካሁን አላመሰገንሽው። አይ የኔው ነው ቢያ ሐላል ሆኖ ነው የምለው። ተጋቡ በቃ ተጋቡ። ለራስ አታስቡ። እኔ ይሄ ሐላል ሆኖ ይሄ ነው ትክክል። አንድ ይሄ ነው ደግሞ እሷ ስታረግስ አላሁ አክበር በጣም በቃ ማያልቅ ወላሂ ልክ ስታረግስ ይጀምራል ካፒታሉ። አትፍሩ። እና አንዳንድ ሰው እኔ ከቤት ከሰራው በኋላ ከተመረቅኩ በኋላ ስራ ከጀመርኩ በኋላ እንዲህ ብር ካገኘው በኋላ ምናምን እያለ ይፈራል። ገባሽ? ትዳርን ይሸሻል ማለት ነው። ከዛ በኋላ ትዳርን ሸሸ ማለት እሷ ስመጣ ቸገረኝ ኧረ ብር አጣሁ ይላል። ልክ እንደዛ ሲል ፈተና ወደቀ። 40 ጊዜ ቢያገባ አይፈልግም። ልክ ግን አልሐምዱሊላህ አይዞሽ እናቴ አይሽ ችግር የለም ግድ የለም እናልፋለን ብሎ ከታገሰ ያ ሰው መንግስት ነው እናቴ። አላህ አንቀባሮ ነው የሚያኖረው። እና ይሄን ነው የምመክረው። በቃ ምክሬ መጀመሪያው መጨረሻው ተጋቡ ነው። በጣም ጠቃሚ የሆነ ምክር ተቀብዬዋለሁ። ግን ልጁ አለቅስም ማለት አታጠበውም። ምንድን ነው ማን እየያዘው ነው? በጣም ይገርምሻል። ጥሩ ጥያቄ ጠየቅሽኝ። ዛሬ ከኢንተርቪው ነው የመጣ ነው ባይዘው እኔም ምስቴም ልጄም ማለት ነው። ነገ ይለቀዋል ብዬ እጠብቃለሁ። እንትን ፋስት መረጃ ታውቂዋለሽ? አዎ እዛ ስር ወላሂ እና ከዛ ነው የመጣ ነው።
አላህ እኮ መጀመሪያውኑ ሐላል ሲያደርግሽ የሚያስጨንቅ ልጅ እኮ አይሰጥሽ። ገባሽ? ህፃን ልጅ አሁን ለምሳሌ እኔ ወላሂ ላዚም ማላውቀው ነገር ነው፣ ግን መጣው ጠይቃለሁ። በመጠየቅ አምናለሁ። እየደወልኩ ሰዎችን እንዲህ በአጋጣሚ የተዋወቅኩትን ልጅ አላቸው የምለው እንዲህ ዶክተሮችን ነርስም ሄሎ አቤት በእናትህ አለቀሰ እኮ ልጅ ለምንድን ነው? በተለይ የሆነ ቀን አንድ ቀን ማታ ሌሊቱም ሙሉ አለቀሰ። ለምንድን ነው ስል ህፃናቶች ተወልደው እስከ 7 ወር ድረስ ሆዳቸውን ያማቸዋል። ይሄ እንደዚህ አይነት ነገር አለ። መደረግ ያለበት እንዲህ ነው፣ ትሪትመንት ይባላል። እና አሁን ለምሳሌ እግሩ እንዴት መንቀሳቀስ እንዳለበት የሆነ ስፖርት እጅሽን ሆዱን ማሻሸት እንደዚህ አይነት ነገር ከዛ ቀን ጀምሮ አልቅሷል። ሁለተኛ ደረጃ ደግሞ ትኩሳት አንዳንዴ ዝም ብሎ እና እንደዚህ አይነት ነገር ወዲያ ነው። አንድ ሰው ብቻ ጠይቄ ደግሞ አላምንም። 3-4 ሰው ጠይቃለሁ። ከአራቱ የ3 ሰው ከበለጠ የሚበልጠው ጋር ነው ትኩረት አደረግና ያን ነገር ያረብ ብዬ ዱዓ አደርጋለሁ። ከዛ በኋላ እንትን ይላል እና ልጅ እኮ አያለቅስም። ልጅ ንጽህናውን ጠብቂ፣ ጽድት ታርጊ። ቫምፐርስ ጅኒ ምናምን የሚባል ነገር አታድርጉ። ሳለ በተለይ በጣም ነው የሚያቃጥላቸው። በጣም እኔ ስላየሁ ነው። ውሃ ታጣቸውም ማለት ነው። 10 ጊዜ መቀያየር፣ 10 ጊዜ ማጠብ፣ 10 ጊዜ ንጽህናውን መጠበቅ፣ 10 ጊዜ እናትየው ጡቷን በደንብ ማጠብ እጅግ በጣም ማለት ነው። ህፃኑን ልጅ ባሽ ልክ በቃ ሌላ ነገር ለካክታ ልብስ አጥባ እንኳን ከሆነ ልብሷ መቀየር አለባት። ገባሽ? ከዛ በኋላ እጇንም በደንብ ጽድት አድርጋ ማጠብ አለበት። ልጅን ታጠበዋለች። በቃ ጽዳት ማለት ነው። ልጅን አንቀባሮ ነው የሚያሳድገው። እንዴት ቡሩቅ ይላል መሰለሽ? እኔ ጓጓ እኔ ያለው ጣም እኮ አስሮ ጠልፎ እጅግሬን አሰሩኝ እኮ ለሁለት እናትና ልጅ። ወላሂ አሁን እኔ ፍቅር ውስጥ ነው እኮ ያሉት። ነገርኩሽ እኔ ብቻ ነኝ ወይ ጀነት ውስጥ ያለሁት እያልኩ ነው። ተካፈሉ። አሁን አንዳንድ ወንዶች ከወለዱ በኋላ ፍቅር የሆነ ቀዝቀዝ ይላል። እናንተ ላይ ግን ያየሁት ወልዳችሁ እንደውም አሁን መጫት ከሚገኝ ሰበንቱ ገለሰው ነው እንደ አዲስ የሆነ ፍንዳታዎች ነው የመሰላችሁ ይወልዳችሁ ሰበንቱ እና ይሄ ከምን ተነስታችሁ ነው እንደዚህ ፍንዳታ ያጫወታችሁ? አመሰግናለሁ። ይሄ የፍንዳታ ጉዳይ አይደለም። እሺ እንግዲህ እግረ መንገዳችንን አንድ ኩር ተሸናንሰናል። አንድ እቺ ዘላስት ገም እናርጋት እና ይለጫውታ ከዛ መልእክቴንም ላስተላልፍ። እኔ አሁን ምን ይባላል ሳትወልዱ ብሉ ብሎ ተረተ አማራ ይላሉ ድሮ። ሳትወልድ ብላ ብዙ ጊዜ ተረቶችን ጭንቅላት ውስጥ ብዙ አሉ። ከሆነ ነገር ሰውዬ ከወለድክ በኋላ ነው መብላት የሚጀምረው። እኔ አሁን ደረቴን ነፍቼ ፈታቢ እንደ ድሮ አይደለም። ድሮ አንድ ነው የምቀመው፣ 2 ነው የምቀመው። ድሮ ፍሪዝ አልነበርኩም። ይኸው የራሴ ስታይል ሞዴል ሆንኩ። ሹፍ ገና ፈነዳልኩኝ። መውለድ እኮ መፈንዳት ነው እኮ። መውለድ መደሰት ነው እኮ። በቃ ራሴ ተካው። ህይወትን መኖር የጀመረው አሁን ነው። ይሄ ምንድን ነው? ባላቶኒ ተቆርጠው ነው ወይስ ቀለም ነው? አይደለም፣ ባላቶኒ አይደለም። አዲስ ነው ይሄ። ማሜቶሊ ነው። ይሄ የኔ ስታይል ነው። ማሜ ስታይል። ይሄ ወንዶችን የሚያውቁት ማሜ ስታይል ብሎ ነው የሚቆረጡት። ይሄ የኔ ብራንድ ነው። ወደፊት አሁን ልጅህንም እንደዚህ ነው የምታስቆርጠው? አይደለም። ልጅ ሲወለድ ለልጅ ነው የሚኖረው። እኔ አሁን ፍቅር ነው የሚጫወተው ከሰዎች ጋር። ገባሽ? እንደ ድሮ ድንገት ላላስቀየምሽ ይችላል። አሁን በልጅ ዙሪያ እንደዚህ አሁን ባለትዳሮችንና ልጅ ያላቸውን ከኔ በፊት የወለዱትን በጣም ነው አንዳንዴ እቀየማቸው ሁሉ። እንዴት ያንን ምስጢር ለምን አይነግሩንም? እንዴት የትዳርን ሴስ ብቻቸውን ይጠጣሉ? ብቻቸውን አይጣጣም? እንዴት ኧረ ቢስሚላ ወላሂ ለአዚም ነው እኮ የምልሽ። ወላሂ ስልሽ ወላሂ ህይወት የሚጀምረው ስታገቢ ነው። ገና መኖር ትጀምራለሽ። በቃ ገባኝ። ስትወልጂ ደግሞ ጀነት እንደገባ ቁጥር እናቴ ሆኛ ፍንዳታውን እናቴ አልጠግባት በቃ ባቅፋት ምን ብላት ወላሂ ያዚ ልጃችን መሀላችን ነው የምተኛው። አንድ ቀን ተለይቶናል። ይኸው 2 ዲያስፖራዎች ልከውልታል። መኝታ የሚተኛበት የራሱ እንትን ማለት ነው። ከውጪ ወደ አንድ ከሚኒሶታ አሜሪካ ማለት ነው ጓደኛ፣ አንድ ከዚህ ከፈረንሳይ ይኸው ልከውልኝ። አንድ ቀን እዛ መሀላችን ነው የሚተኛባት። እንዴት ተቦችቶ ነው ደረባ ማሜ አንዳንዴ ታቃቅማለች ማለት ያማለች ወይ አስከም ልጅ እንዳታ ሳይሆን
እንዲሁ እሷ ሲጀመር አንደኛ አጥቢ ናት፣ ሁለተኛ ባትሆንም እንኳን ብዙም አያስፈልግም እና ያ ነው። በተረፈ አግቡ ልጅ ሲመጣ ርስቅ ነው ይዞ የሚመጣው። እኔ ልጄ ሲወለድ ሀብታሙ እንኩናቴ ገባሽ? አሁን እኮ የልጄ ርስቅ ነው እኮ እየነፋው ያለሁት። የኔ ርስቅንማ ስንት ነገር ውስጥ ገብቼ ወጥቼ ምናምን አገኘሁ አይደለ? አሁን የልጄ የምስቴን ምንም የሚጨንቅና ቴንኪ ሳባኮ ፈታ ብዬ እየኖርኩኝ አልሐምዱሊላህ ረብል ዓለሚን። ምን አጣሁኝ? ከኔ በላይ እየኖረ ያለው እኔ የሚያናድዱኝ ያልኩሽ ባለትዳሮች ልጅ ያላቸው የከዚህ በፊቶች ምን ነው በአላህ ብትነግሩን፣ ምን ነው አብረን ብናጣጥም፣ ምን ነው ልባችንን ብታነሳሱ። ለምን ብቻችሁን ታጣጥማላችሁ? የራሳችን ቤት ነው የምንኖረው። መተን እናንተ ላይ እንለጠፍ፣ መተን እናንተ ቤት አንኖር። ምን ነው ምቀኛው ናችሁ? ቅሬታዬ እስካሁን ድረስ ያልመከሩ ሰዎች ናቸው። ቴንኪ ሳባዬ እና ስለዚህ በጣም ደስተኛ ህይወት ለመኖር ህይወት እንዲቀየር ሀብታም መሆን ከፈለግ ሲገባ መከበር በድብድብ ይመስላል፣ በመምታት አንተ ወንድ ሽተታ ሂድ እንዴት አስቀይማለች እንዲህ ብላ ይሆናል። ገባ ሂዶ በጥፊ ኮስታር ይላል ሂዶ ሚስቱ ላይ ማሚ አንዴ አይሆንም። ቆይ ይሄ አይሆንም። ትዳር መተናነስ ነው። ሚስት ማለት ዓለም ላይ ያለውን ክብር ሁሉ ለሷ ስጣት። ማንንም አታክል። ከዓለም ህዝብ ጋር ጠላቱን ከሚስት ጋር ብቻ ፍቅሩን ከፈለገ ያ ነው ቢሆን ቤትን እያስከፋ ይሁን ለውጪ ሰው ብታሽጓድድ ምን ብትል ይሄ ክብር አይደለም። እንግዳ ይዘህ መጥተህ ሚስትህን ሰራተኛ አድርገህ እሷ እንደፈለገች የእጇ የገዋ የምኗ ምናምን እያልክ ሱቅ ሂጂ እንደዚህ ምናምን ብለህ ሚስትህን እያሰቃየ ሰራተኛ ጋር የውጪ ሰው ብታከብር አይሆንም። ይሄ ከቻልክ እንግዳን አንተ አስተናግድ። ሚስትህ ክብር ናት። ማክበር ያን አላህ የክብርን ካባ ያጎናጸፍሻል። ይኸው ነው የእኛ ምስጢር፣ ሌላ ምንም ምስጢር የለም። ከምልሽ በላይ እወዳታለሁ፣ አከብራታለሁ። በሷ በማንም አልደረድርም። አንድ ቀን አላዛትም በህይወቴ እና ብዙም አላወራም ከሷ ጋር ብዙ አላወራም ስልሽ አስቃታለሁ። አሁን ላስቃት ብልሽ ማሳቅ መቻል እንዴት እንደምችል ሁሉ ከፈለግሽ ማየት ትችላለሽ። ፉለከን ከዚህ ፉለከን ፉለከን ሲሮ ይደርታል ሜላ ለበ ጋር ያው ሜላ ለ ማላ ሻጎ ማላ ለረምቲ ሜላ ሜላ ሁሉ አይ በእኛ ነው የቀለድኩት። በሌላ ባንቺ ነው የቀለድኩት። እስኪ የሁለቱን ፊት አወዳድረው። የኔ ፊትና የእሷን ፊት ስታይ ምንድን ነው ልዩነቱ? ሉክ ይሄ መፍታት ነው። ይሄ የብቃት ጉዳይ አይደለም። እሷ ማሳቅ አለማሳቅ አይደለም። እንኳን እሷ በጣም ብዙ ሰዎች የሳቅ ምልክት እየሳቁ ነው። ይሄ ምን ማለት ነው? ማሳቅ ምስትህን ማሸማቀቅ፣ ማስፈራራት ምናምን ሳይሆን ከቻልክ ማሳቅ። እንዴት ነው? አንዳንዶች ሚስቶችን የማይስቁ አሉ። በተፈጥሯቸው እንዲሁ ፍቅሬን ከገለጽ የሆነ ኋላ ቀር አስተሳሰብ ያላችሁ ሴቶች ደግሞ እናንተ በተለይ ሴቶች ኋላ ቀር አስተሳሰብ አንድ ነገር አላችሁ። ያችን ቀይረው። ያችን ምድር ፍቅሬን ከገለጽኩለት ጭንቅላቴ ላይ ይወጣል። ሴትየው ጭንቅላትሽ ላይ አንቺ ቢጫ ወባ ነው እንደ ብቻ እንዴት አንቺ ፍቅርሽን ገልጸሽለት ጭንቅላቴ ላይ ይወጣል ትያለሽ? አንቺ ለምታፈቅሩ ለምትወጂ ሰው ምን ችግር አለ? ፍቅርሽን በትገልጭለት ወላ እሱ በወንድምነት ቀረበሽ እንበል ተግባባ። ያ ሰው ግን በጣም ባህሪው ተመቸሽ፣ በጣም ምርጥ ሰው ነው። በቃ ፈቀርሽው። አዎ ፈቀር አንተ እኮ ካንተ ፎንቃ ገብቶልኛል አባቴ ላይ እኮ ኧረ አበድኩ ኧረ ተሰው ምን ችግር አለው? አናቴ ላይ ይወጣል ትላለች። አንቺ ያፈቀርሽው ሰው አናትሽ ላይ ካልወጣ ማን እንዲወጣ ትፈልጊያለሽ? ማታ አንቺ ላይ ሲወጣ ምን ነው እሱን ወጣትም እንዴ አናት ላይ ፍቅር ከዚህ እንደዚህ አይነት ነገር የለም። በአላህ ይሄ ኋላ ቀር አስተሳሰባችሁን ጣሉ ሴቶች እባካችሁ። ማፍቀርም ማንገስም ማክበርም አትሸማቀቂ። ፍቅርሽን በደንብ ስትገልጪ በተለይ ወንድ ልጅ በጣም ትሬት ያደርግሻል፣ ይረዳሻል፣ ይቀበልሻል። ምንም ማለት አይደለም። ይሄ ሐራምም አይደለም፣ ገባሽ? ወንጀልም አይደለም፣ ፋርነትም አይደለም፣ አለማወቅ
ማወቅም አይደለም ማወቅ ነው ያለና ነው ይህ ሀሳብ የመጣው ማለት በምርቃና ከጫፍ ነው ወይስ ሁሌም እንደዚሁ አስተሳሰብ አለ? ትንሽ እኔ ምርቃናው እንዳይሆን ብዬ ትንሽ አሰብኩና ለመወሰን አቃተኝ። ማለት ማሜን ለማወቅ ያክል ማለት ሲጀመር እኮ አታውቂኝም እኮ አንቺ እኔ አሁን እያወቅሁ ማለቴ አሁን ባል ነው እያወቅሽኝ ማለት ገና እየተረዳሽኝ ነው። ከዚህ በፊት እርግጠኛ ነኝ ሶስቴም ተገናኝተናል። ሶስቴም የተገናኘነው ወይም አራቴም የተገናኘነው ቢያንስ አብረን ያሳለፍነው ወይ 1 ደቂቃ ወይ 2 ደቂቃ በጣም ከፈታ ያለ 1 ጌም 4 ደቂቃ ከዛ ውጪ ብዙም ነገር የለም ማለት ነው። እንደዚህ ዛሬ ነው ረዘም ያለ ደቂቃ ያወራን ቢያንስ 10-20 ደቂቃ። ስለዚህ ማሜን አታውቂውም። ማሜን የምታውቂው እነሱ በሚጽፉት ኮሜንት ይሄ እንደዚህ በሚሉት ማሜ እንደውም እኔም ከምጠይቂ ማሜ እያወራ ያለው እውነቱን ነው ወይ ብለሽ ብትጠይቂ ኮሜንት ስር አዎ ካሉሽ እኔ ማሜ ያነኝ ማለት ነው። አይደለም ካሉሽ እንዴ ብትወጂ ለሰው ብለሽ ነው የምትጠይቂ። ሲጀመር ደግሞ በጣም ሰዎች እንደ ሸይጣን የሚያዩት የሚጠሉት ሰው ለአንቺ ደግሞ ወርቅ መላ ጭንቅላትሽ እንደሚቀበለው አይነት አስተሳሰብ ነው። ገባሽ? እንጂ እኔ የተለየው አውሬ አድርጎ የሚስሉኝ ሰዎች ነው። አውሬ ሳይሆን እንደዛ አይደለም ማሜ ማለት ምንድን ነው ሰላም እንዴት አድርጌ ልንገርሽ ማለት እንደዚህ በሰል ያለ አይመስልም ነበረ። እኔ በጣም ትልቅ ሰው ነኝ ወላሂ። እኔ ባህሪ የሆነ እውቀት ነው ያለኝ ወላሂ ላዚም። እኔ ወላሂ ስልሽ ወላሂ እኔ በጣም ፕሮፌሽናል ምሁር ነኝ። በጣም ምክሬ ጠብ አይልም እኮ ነው። ማንግባባው ምንድን ነው ማሜ ታካብዳለህ ራስን እንደዚህ አንዳንድ ጊዜ ትቆልላለህ ምናምን እሰማለሁ እኮ ኮሜንቶች። እኔ አልደብቅም። ኮሜንት ላይ ቢመቸውም ልጁን አይጥ እንዳይበላው ይላሉ። ሆሴ ቢመቸውም ባይመቸውም እኔ ሽሉክ የፖለቲካ እይታዬ ፖለቲካ ዝም ብዬ እዚህ ጋር መጥቼ ጀነራል ብዬ ከፍቼ የፌክ ጀነራል የፌስቡክ ጀነራል ነኝ ወይስ ኦሪጂናሉ ማሜ ነኝ ፕሬዚዳንት ነኝ? ማሜ ደግሞ እውነትም የሚናገረው ነገር እውነትም ቀልድ ነው ወይ ቁም ነገር ነው ወይ? ምሳሌ እኔ የተናገርኩ ነገር ትክክል ከሆነ በቃ ትክክል ነው መቀበል ነው። ሌላ ነገር እኮ ተአምር የለውም እኮ። ሌላ ቦታ ያልሰማሽውን አሁን ለምሳሌ አንቺ ፊልም ላይ የምታዩን ፍቅር የምታዩን የፍቅር ታሪክ እኔ ጋር በተግባር ታያዋለሽ ከሚስቴ ጋር ይኸው። አሁን አንዳንዴ አይባችኋል ይኸው ምን አንዳንዴ ይኸው እያየሽ ኦርጂን እንደወረደ ላይ ቀጥታ የሰማሽ ነው። ብዙ ነገር ተምሬያለሁ። አሁን ታዲያ ጠላ ቤት ቁጭ ብሎ ጠጅ ቤት አረቄ ቤት ቁጭ ብሎ ሚስቱን እየደበደበ ግፉም እያደረገ ማለት ነው። ኮሜንት እየመጣ ይሄ ሴት ጭንቅላታችን ላይ እንዲወጡ አደረገብን፣ አጨማለቀብን። ኧረ ሚስቱን እዛ ኩሽና ውስጥ አያስቀምጥም እንዴ? እንዲህ ላይ ግዟት ይመጣል ብሎ ወቃሽ ተሳዳቢ እንዴት ትክክል ይሆናል? እኔ ስትሳሙኝ እኔ ምስቴን ይዤ መጥቼ በሰርባት ኖሮ ተይ በሰርባት እዛ ጋር ቁጭ ብላ ከላይ ጀርባ አንቺ ምን አይነት እንደዚህ ነሽ እንደዚህ ተታረጅም እንደ ሄደሽ አጣበሲም እንዴ ብትይ ክብር አገኛለሁ እንዴ? በአንቺ ተከታዮችስ ሳመናጭቃት ደስ ይላቸዋል እንዴ? አይላቸውም። እውነት ደስ የማይላቸው ከሆነ ሳመጣ ስስም ፍቅሬን ስገልጽላት ማመስገን ነው ያለብሽ። እውነት ልክ ነኝ? እውነት ነው። በቃ ማሜ እናቴ አላህ እውነተኛ ህይወት አላህ ያኑርሽ። አሚን 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 ወላ አሚን አሚን። በቃ ፍቅራችሁን ያብዛላችሁ፣ አላህ ይጠብቃችሁ፣ ልጃችሁን ያሳድግል። ፈታ በሙዳችሁ ያው እንግዲህ ሌላ ምንም ማለት ነው። ልጅ እያያችሁት አንዳንዴ እንዳይወስደው ይላሉ።